ሲናገር ሁለትም ሶስትም ሆናችሁ በስሜ በተሰበሰባችሁበት እኔ በዚያ አገኛለሁ ይላል። ጌታ ኢየሱስ የተባረከ ይሁን። ዛሬ የስዊዘርላንድ መንግስት አይደለም በዚህ ስፍራ ያለው ወይም አንዳንድ ሰዎች ስም ያላቸው ሰዎች አይደሉም። ምናልባት እነሱ እንኳን ቢሆኑ ብዙ ፎርማል ነገሮችን በጠየቁ ነበር። ብዙ ነገር መዘጋጀት ሰው ምን ያህል ሰው አለ እያሉ እንኳን አጣርተው ነው የሚመጡት። የኛ ጌታ በቃሉ ሰማይና ምድርን ያጸና ምንም አይፈልግም፣ ብቻ በስሜ አለ። በስሜ በተሰበሰባችሁበት እኔ በየትኛውም ስፍራ እገኛለሁ አለ። አረ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዛሬ በዚህ ስፍራ የተሰበሰበው እውነት ለመናገር ዝም ብሎ ተራ ሰው አይደለንም። ሰራዊቶቹ ነን። እግዚአብሔር ሊልከን፣ እግዚአብሔር ለተጨቆኑት ሁሉ እንድንደርስለት ዛሬ በኢየሱስ ክርስቶስም በዚህ ስፍራ መሰብሰብ ምክንያት ሆኖናል። አረ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መንፈሴ እየዘለለ ነው። በጣም በእውነት ልቤ በውስጤ በጣም ሲዘል ይሰማታል። ማላባናስ ያራዳላባናስ ማሽላባና ግራባራዳላራባናስ ኢየሱስ ሃሌሉያ። እስቲ ጌታን ትንሽ እየባረክን እንጸልያለን። ጌታን እያመሰገንን ጌታ ሆይ በፊትህ እንድሰበሰብ ምክንያት ስለሆን ከኛ አመሰግናለሁ እያለን በውስጣችን ልትገባ እየወደድክ ኢየሱስ፣ ጓዳችንን ልትመለከት እየወደድክ ኢየሱስ ለባራዳላባናስ ኢየሱስ አሜን። ባለፈው ሐሙስ ዕለት ድንገት ከቡስ ወረድኩና አማርኛ ትሰማላችሁ ብዬ አስባለሁ። መንፈስ ቅዱስ አንዲትን ብላቴና በውስጥ ያመጣት ማለት ይቺ ከእስራኤላውያን ተሰርቃ የሄደች አንድ ብላቴና ነበረች በአሕዛብ ምድርና ያቺ ብላቴና የሚፈልጋት ሰው የለም። እንደምትመለከቷት በእድሜዋም ትንሽዬ ነች፣ ግን ደግሞ የምታውቀው አንድ ነገር ነበረ እና ምልክት በዛ ስፍራ ላይ ስትሆን ነበረ እና ባለችበት ስፍራ ነዕማን የሚባል አንድ የንጉስ ሚስጥረኛም ሆነ በንጉስ ፊት ሞገስ የነበረው ልጅ አንድ ሰው ነበርና ይህ ሰው ስንመለከተው በጣም የተዋጣለት ሰው ነው። በዘመኑ በጣም የነገሰ ሰው ነበረ። በጦርም በጣም ብዙ ችሎታ ያለው ሰው ነው። ግን አንድ ጉለት ነበረበት፣ በሰውነቱ ላይ ለምጽ ነበረበትና በዚያ ደግሞ ትንሽ ልቡ ያዝን ነበረ እና ይቺ ብላቴና ወደ እስራኤል ሀገር እኮ ቢሄድ ይድናል፣ የሚፈውሰው አንድ ሰው አለ ብላ ኢንፎርሜሽን ሰጠች ለሚስትየው። ምናልባት እንግዲህ ከሀገራችን ርቀን በዚህ ስፍራ ብንገኝም እግዚአብሔር ግን ባለንበት ስፍራ ምልክት አድርጎ አስቀምጦናል። አረ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ምን ያህል እንኳን አንድ ብቻህን እንኳን ብትሆን እናገር ዘንድ እንኳን አልችልም ብንል ብዙ ጉለቶች አሉንም እንኳን ብንል እግዚአብሔር በብላቴናዋ ውስጥ እንኳን አልፎ ሲሰራ ነበር። ሃሌሉያ። በዚያ ስፍራ እግዚአብሔር እውነትም አምላክ እንደሆነ ታወቀ።
አሪዳላቫናስ ክራዳላባራባስ ኤላቫናስ ክራዳላቫናስ ይቺ ብላቴና ለመስበክ ፑልፒት አላገኘችም፣ የሆነ መድረክ አላገኘችም ስለ ጌታ ለመናገር። ነገር ግን አሰሪዋ ፊት ባልሽ እኮ ወደ ሀገራችን ቢሄድ በዚያ ስፍራ እግዚአብሔርን የሚሰሙ ሰዎች ስላሉ ይድናል አለቻቸው። ገንዘቡ መልስን አይሰጥም፣ ገንዘብ ፈውስን አያመጣም። የሆነ የተደራጀ ህይወት ወይም በንጉስ ፊት ለፊት መቀመጥ ለሰውየው ምክንያት አልሰጠውም ነበረ፣ ለጉለቱ ሙላትን አልሰጠውም ነበረ። ኤሌቬላ ባሴክራዳላባራባናስ እውነት መንፈስ ቅዱስ በውስጤንን ሞላ። ተራ ሰው አይደለህም፣ ዝም ብሎ ሴት አይደለሽም አንቺ። የሆነ ድንገት አይደለም ወደዚህ ስፍራ የመጣሽው፣ እግዚአብሔር የሚለውጠው ህዝብ ስላለ ነው ወደዚህ ስፍራ ያመጣ። ላባላባራዳላላባናስ ግላዳላባና ያራዳላላባናስ ግላዳላቦሮቦሮቦኖስ ኤላባናስ ግላዳላቦራዲ ግላዳላባራባናስ ተራ ሰው አይደለሽም፣ ተራ ሰው አይደለም፣ ዝም ብሎ ሰው አይደለም። ይወል ማላባናስያ ምናልባት ገንዘብ ላይኖር ይችላል፣ ዕውቀት ላይኖር ይችላል። ነገር ግን ይወላችሁ ለጠቢባን እንኳን የተደበቀ ዕውቀት ጠቢባን ያላወቁት አላቸው፣ ባለሀብቶች ያላወቁት ኢየሱስ ለኛ ግን ተገልጦልናል። ይሎራላ ባራዳላላ ባናስያ ሬዴሌቤዴቤዴ ግራዳላ ባራዳላላ ባያላ ለባናስ የግራባናስ ምልክት ነህ ለዚች ምድር፣ ምልክት ነህ ለዚች ምድር፣ ምልክት ነሽ አንቺ ለዚች ምድር። ይኸውልሽ ኦራባናስ ያራዳላባናስ ማሴሌቤሌ ኢየሱስ ጌታ ነው። ክፍሉ ላንብቦ ብዬ ነው። ሁለተኛ ነገሥት ምዕራፍ 5 ከቁጥር 1 ጀምሮ እንዲህ ይላል። በኢየሱስ ስም አነባለሁ። ሁለተኛ ነገሥት ምዕራፍ 5 የሶርያ ንጉሥ ሰራዊት አለቃ ንዕማንም እግዚአብሔር በእርሱ እጅ ለሶርያ ደህንነትን ስለ ሰጠህ በጌታው ዘንድ ታላቅ ክቡር ሰው ነበረ። ደግሞም ጽኑም ኃያል ነበረ፣ ነገር ግን ለምጻም ነበረ ይላል። ጽኑ ኃያል ሰው ነበር፣ ግን ለምጻም ነበረ። ከሶርያንም አገር አደጋ ጣዮች ወጥተው ነበር። ከእስራኤልም ምድር ታናሽ ብላቴና ሴት ማርከው ነበር። የንዕማንም ሚስት ታገለግል ነበረ። እመቤቷንም ጌታዬ በሰማርያ ካለው ከነቢዩ ፊት ቢደርስ ኖሮ ከለምጹ በፈወሰው ነበር አለቻት ይላል። እኔ እቺን ብላቴና እውነት የዘመኑ አቅጣጫ ጠቋሚ ሴት ብያታለሁ። ይቺ ምድር ያጣችው እውነት አቅጣጫን የሚጠቁም ሰው ነው። ይቺ ምድር በሀብት ሞልታለች፣ ተትረፍርፋለች። አልፏቸው ላይ ይደፋሉ። በዛ ላይ ደግሞ ይቺ ስዊዘርላንድ ደግሞ በጣም ሀብታም የምትባል ሀገር ነች። ልክ እንደዚህ የሶሪያ ሰውዬ
በጣም ሀብታም ነው፣ ቱጃር ነው። በንጉሱ ፊት ጥሩ አመለካከት አለው። ሰዎች ስለሱ ይቀኑበታል። አማኝ ስለሱ ይቀናበታል፣ አላማኝ ስለሱ ይቀናበታል። ግን ደግሞ ጉለት አለበት። ግን ደግሞ ነፍሱ ላይ የሚጮህ ነገር አለ። ገንዘብ መፍትሄ የማይሆነው ወንድሜ ከኖር ካይቀር ለዚህ ጌታ ኑርለት። እውነት ከኖር ሳይቀር ከተማር ሳይቀር ለዚህ ጌታ ኑሪለት በኢየሱስ ክርስቶስ። ዛሬ እግዚአብሔር ወደዚህ ስፍራ ያመጣኝ ሊቀሰቅስ ነው። ከሆነ ከተደላደለን ከተመቸን ቦታ ሊያወጣን። ሃሌሉያ። አንድ ምሳሌ አለ። ንስር ልጇን የምታሳድገው በእሾህ ላይ ነው። ቤቷን ስትሰራ ከስር እሾክን አስቀምጣ ከዛ በኋላ ከላይ የሚመች ነገር ነው የምታደርገውና ልጇ ወይም ከፈለፈለች ጫጩቱ ልክ እያደገ ሲመጣ ምቾቷን ከስሯ መንቀል ትጀምራለች። የተመቻትን ነገር ስታነሳ ያ ልጅ እሾህ ጋር ሲደርስ ግዴታ ወደ መብረር ይመጣል። ካልበረረ ስለሚገለው ያ እሾህ። ሃሌሉያ። ዛሬ ጸልያለሁ በኢየሱስ ምቾታችን ከኛ ላይ የተነሳ ይሁን። ወንጌሉን እንዳንሰብክ፣ ለወንጌሉ እንዳንኖር፣ ለዚህ ክብር እንዳንቆም የከለከለን የትኛው ምቾት በኢየሱስም ከኛ ላይ ይወገድ። የላቫና ሴክራዳላ ባራባናስ ሮሜ መጽሐፍ ላይ ፍጥረት የእግዚአብሔር ልጆች መገለጥ ይጠባበቃሉ ይላል። የምትጠበቀው አንተ ነህ። የምትጠበቂው አንቺ ነሽ። እውነት ሃሌሉያ። እስቲ ጥቂት እንጸልይ በእግዚአብሔር ፊት ሆነን። ሜላቫናሳ የመንፈስ ጉብኝት የመንፈስ ቅዱስ ጉብኝት በእኛ ላይ እንዲመጣ እንጸልያለን። ሃሌሉያ። ሜላቫናሴ ለቤሌቤሌቤሌ ክላቦሮዶሎዶሎቮኖስያ ማሴክራዳላ ባራቫናስያ ጌታ መንፈስ ቅዱስ ወይ በፊትህ እንጸልያለን። አሁን መንፈስ በእኛ ላይ በእያንዳንዳችን ላይ እንዲመጣ እግዚአብሔር ሆይ ማርዳ ግራዲላ ቫናስያ ሜላ ቫናስያ መንፈስ ነካኝ በእግሮች ማቆመኝ እንደሚል ቃልህ እግዚአብሔር ሆይ ዛሬ በኢየሱስ ክርስቶስም በፊትህ የሚያቆመን መንፈስ በእያንዳንዳችን ላይ ይምጣ። እግዚአብሔር ሆይ ዛሬ እግዚአብሔር አባባቶ የሚያናግረው መንፈስ ይገናኘን። እግዚአብሔር ሆይ ከወጥ ቤት የሚያወጣው መንፈስ ይገናኘን። እግዚአብሔር ሆይ ከተደበቅንበት የሚገልጠን መንፈስ በኢየሱስም ይምጣ። እግዚአብሔር አባባቶ ሊቫላ ግራናዳላ ቦሎሲላ ቫርዳላ ቦሎሲያ ሀፍረታችንን ከኛ ላይ የሚያነሳው መንፈስ እግዚአብሔር ሆይ በኢየሱስም በየአደባባዩ የሚያናግረን የእግዚአብሔር መንፈስ
ሉርዳ ግራዲላ ቫናሲያ ላቫና ያርዳላ ቮሎሲያ በኢየሱስም ድምጽ እንድንሆን እግዚአብሔር ሆይ በኢየሱስም ምልክት እንድንሆን እግዚአብሔር ሆይ እንጠራለን። በህይወታችን ላይ እንጠራለን። ወደ ጓዳችን እግዚአብሔር ሆይ ባልጋችን እንድትገናኘን አባባ ሐሳብን በህይወታችን ላይ እንድትገልጥ እግዚአብሔር ሆይ በጌታ በኢየሱስም እንጠራለን አባባ ሩዳላ ግራዲላ ቫናሲያ በኢየሱስም ከዚህ ቤተክርስቲያን ምንጭ እንዲፈልቅ እንጠራለን አባባ በኢየሱስ ክርስቶስ ለብዙዎች መጠጣት ምክንያት እንዲሆን ለብዙዎች መጠማት እግዚአብሔር አባባት ሆይ እርካታ እንዲሆን በኢየሱስም ምንጭ እንዲፈልቅ እንጠራለን አባባ ኤላላ ባና ያግራዳላ ቦሬ ደሌቬኔ ግራዲላ ቫናሲያ ኤላቫስቲያ ሞርዶ ግሮዶ ፎኖሲያ ኤላቫና ያራዳላ ባናስ ኢሌሌቤሌቤሌ ግራዲላ ቦሮዶሎ ፎኖሲያ ምድርን የሚያናውጡ እግዚአብሔር ሆይ ክብርን የተሸከሙ እግዚአብሔር ሆይ ሊቫላ ቫናሲያ ተፈጥሮ ስለነሱ የሚገዛ ተፈጥሮ ስለነሱ ስርዓቱን የሚያቆም ስራውን የሚያቆምላቸው እግዚአብሔር አባባት ሆይ ኤላ ቫናሴ ግራዳላ ቦሎ ቮሎሲያ አሁን ብላቴናዎችን እንድትነካለምናለሁ እግዚአብሔር ሆይ አሁን በኢየሱስም እያንዳንዳችንን እንድትነካለምናለሁ እግዚአብሔር አባት ሆይ የእግዚአብሔር አምላካችን ስም የተባረከ ይሁን። ከእግዚአብሔር ቃል ኢሳይያስ ምዕራፍ 2 ከቁጥር 2 ጀምሮ በጌታ በኢየሱስ ስም አነባለሁ። ኢሳይያስ ምዕራፍ 2 ከቁጥር 2 እንግዲህ ይህ ዘመን አንድ ነገር ያሰማናል። በተለይ የምድሪቱ መናወጥ፣ የጦርነቱ ብዛት፣ የራቡ ብዛት ምናልባት ደግሞ ሚዲያ ላይ ሰምታችሁ ከሆነ አላውቅም ኤፍራጥስ ወንዝ መድረቅ የሁሉ በመጽሐፍ ቅዱስ የተጻፉ እየተፈጸሙ ያለበት ነውና አንድ ነገር አይሰማችሁ? የሆነ ኮቴ አይሰማችሁ? የውዲያችን ኮቴ የኢየሱስ ክርስቶስ ኮቴ የእግር ስሜት አሁን እኮ ይሄ ነው እየተሰማን እኮ ያለው ማለት በቃ መጽሐፍ ቅዱስ ላይ የተባሉት ነቢያቶች ስለርሱ ያወሩለት ኢየሱስ ራሱ የመሰከረው ሁሉ እየተፈጸመ ነው። ሁሉ ያለቀ ነው። የዘመን መጨረሻ ላይ ነው ያለ ነው። አሁን እንዲህ ይላል፣ በኢየሱስ ስም አነባለሁ። በዘመኑም ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል ይላል። ኮረብቶችም በላይ ከፍ ከፍ ይላል። አሕዛብም ሁሉ ወደ እርሱ ይሰበሰባሉ። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላሉ። ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላሉ። መቼ? በዘመን ፍጻሜ። መቼ? ባለቀው ዘመን ላይ። መቼ? ገንዘባቸው ትርጉምን አልሰጥ ባላቸው ጊዜ ላይ። መቼ? የያዙት ሀብት ሊሸሽጋቸው ባልቻለበት ጊዜ ላይ ሲናገር እንዲህ ይላል፣ በዘመኑም ፍጻሜ ይላል የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል ይላል። ይህ ቃል ሲያስረዳን ብዙ ተራሮች አሉ በምድር ላይ፣ ብዙ የገዘፉ ነገሮች አሉ። ሀብት አንዱ ራሱን የቻለ ተራራ ነው። ምክንያቱም መጽሐፍ ቅዱስ እንደሚለን ለሁለት ጌቶች መገዛት አይችሉም እንደሚለን፣
ለገንዘብና ለእግዚአብሔር መገዛት ስለማይቻል አንዱ ተራራ ሀብት ነው። ሌላውን ተራራ ደግሞ ስንመለከት ምናልባት መፈመስ፣ ፌመስ መሆን፣ ዝነኛ መሆን፣ ቅንጡ ህይወት መኖር ወይም ደግሞ በሰዎች ዘንድ ዝነኝነትን ማግኘት ራሱን የቻለ እግዚአብሔርን የሚከልል ነገር ነው። ነገር ግን ይኸውላችሁ በዚህ በዘመን ፍጻሜ ሀብቱ በገነነበት በዚያ ዘመን ላይ እግዚአብሔር በተራራዎች ራስ ላይ ጸንቶ ይቆማል ይላል። ሃሌሉያ! ያኔ አሕዛብ መመልከት ይጀምራል። ይኸውላችሁ ሀብታቸው ምክንያት መስጠት ሲያጣ የሆነ ትርጉምን ሲያጡበት የሆነ ተራራማ አለ ከዚህ ሁሉ የሚያስመልጥ ማለት ይጀምራል። ታዲያ ለዚያን ዘመን ምልክት የምትሆነው አንተ ነህ። ታዲያ ለዚያን ዘመን ነፍሳቸው ምላሽን ባጣችበት ጊዜ ሰዎች ገመድን ይዘው በሚሮጡበት በቃ ሞቼ ለምን አልገላገልም ባሉበት በዚያች በ11ኛው ሰዓት እግዚአብሔር አንተን ሊገልጥ ይፈልጋል። እግዚአብሔር አንቺን ሊልክሽ ይፈልጋል። በዘመን ፍጻሜ የእግዚአብሔር ተራራ በተራሮች ራስ ላይ ጸንቶ ይቆማል ይላል። ያለ ምክንያት ወደዚህ ስፍራ አልመጣንም። ራሳችንን ስለጠበቀን አይደለም እዚህ ዘልቀን የገባ ነው። የእግዚአብሔር ምሕረት ከኛ ጋር ስላለ ደግሞም የእግዚአብሔርም ሐሳብ በእኛ ውስጥ ስላለ ሐሳቡን መግለጽም ስለሚፈልግ ዛሬው በእውነት እድለኛ ናችሁ ወደዚህ ስፍራ ዛሬ መገኘታችሁ። ምናልባት ይህንን ሳምንት ምን ቁም ነገር ሰራው ብትሉ ዛሬ በዚህ ስፍራ መገኘታችሁን ቁጠሩት። ሃሌሉያ! አረ ኢየሱስ ጌታ ነው። ውስጤ ቃል እየመጣ ስለሆነ መዝለል አልቻልኩም። እንግዲህ አንድ ቃል ልጨምርና እንጸልያለን። ሃሌሉያ! ሐዋርያት ሥራ ምዕራፍ 2 ላይ ምዕራፍ 2 ከቁጥር 17 ላይ በኢየሱስ ስም እንዲህ ይላል። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰው ሁሉ ላይ ከመንፈስ ያፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ሕልምን ያልማሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈስ ያፈሳለሁ፣ ትንቢትንም ይናገራሉ፣ ድንቆችንም በላይ በሰማያት ምልክቶችንም በታች በምድር እሰጣለሁ። በእርግጥ እዚህ ክፍል ላይ የሚናገረው ይህ የባለ 50 ቀን በተባለው ላይ የእግዚአብሔር እሳት በምድሪቱ ላይ ከተገለጠ በኋላ ለተነሳው ጥያቄ እነዚህ ሰዎች ሰክረው ነው ሲባል ጴጥሮስ በዚህ ስፍራ ላይ ተነሳና ኖ ይሄ ስካር አይደለም፣ ይሄ የሆነ የጠጣነው ወይን ስለጠጣን አይደለም እንዲህ የሚያስለፈልፈን። አዎ ምናልባት ይሄ ኖርማል ነገር ላይሆን ይችላል። በዛ ስፍራ ላይ እንደ እብድ መጮህ፣ እንደ እብድ መናገር የሆነ ከፕሮቶኮል ያለፈ ነገር ነው። እዚህ ስፍራ ላይ ሐዋርያቶቹ ያደረጋቸው የነካቸው ነገር ነው። ምክንያቱም ይህ መጽሐፍ በዩኤል ክፍል ላይ ምዕራፍ 2:28 ላይ ይናገራል እና ይሄ ራሱን ቃል በቃል የተቀመጠው እና ለዛ ተስፋ የመፈጸም ምክንያት ነው። ይሄ በመጨረሻው ዘመን በወንድና በሴቶች ላይ ከመንፈስ ያፈሳለሁ ሲል በዛ ስፍራ ላይ የነበሩት ሐዋርያቶች 120 ነበሩ። እዛ አካባቢ የሚደርሱ ሰዎች ነበሩና መንፈሱ ሲመጣ በወንድ በሴት በትልቁ በትንሹ ላይ በእያንዳንዳቸው ላይ ነበር መንፈሱ እየወረደው።
ስለዚህ በኢየሩሳሌም የምትገኙ አይሁዶችና እስራኤላውያን ሌሎቻችሁም የነካነ የእግዚአብሔር እሳት ነው። ጉሽን ስለጠጣን አይደለም፣ የሆነ ወይን ጠጅን ስለጠጣን ሳይሆን የወረደብን የእግዚአብሔር እሳት ነው እንዲህ የሚያናግረን አላቸው። ዛሬም የሚገናኘን የእግዚአብሔር እሳት አለ። ታውቃላችሁ እነዚህ ሰዎች ሐዋርያቶቹ ከኢየሱስ ጋር እያሉ ኃይለኛ ፍርሃት ውስጥ ነበሩ የሚሆኑት። እንደገና ደግሞ ኢየሱስን ለማሰር ሲመጡ ሁሉም ተበትነው ሸሽቷቸው ነበር፣ ክደውስ ነበር ኢየሱስ ክርስቶስን። ከዛም ከሞተም በኋላ ወደ ኤማውስም ይሸሹ ነበር፣ ከተቀመጡበት ስፍራ ይሄዱ ነበር። አንድ ቀን ግን ይሄ ክብር ከተገናኛቸው በኋላ የኖሩት ህይወት በኢየሱስ ክርስቶስ እኔ ቀናለሁ በእውነት ስለነሱ ህይወት። ምን አለበት ጌታ ሆይ እኔም ይሄ መንፈስ ነክቶኝ እንደው ከዚህ ምድር ያለፈን ህይወት ላንተ በኖርኩልህ እለዋለሁ። የላባናስያ እግዚአብሔር አምላካችን ሆይ እንጸልያለን። አባባ ፍቃዳችንን እንድትቆጣጠረው እግዚአብሔር ሆይ በኢየሱስ ክርስቶስ ስም አንተ በእኛ ውስጥ አልፈ እንድትኖር እግዚአብሔር ሆይ በኢየሱስ ስም እግዚአብሔር ሆይ ዘመናችንን እንድትነካው እግዚአብሔር ሆይ ህይወታችንን እንድትነካ ጌታ ሆይ ለራስ ስራ እንድታበላሸን በኢየሱስ ስም እንለምናለን። አባባ ጌታ ሆይ ስጋችንን መጣል እንዲሆንልን አባባ አንተን የሚጋፋ የትኛውም ተራራ የሆነ ነገር እግዚአብሔር ሆይ መጣል እንዲሆንልን ዛሬ በኢየሱስ ክርስቶስ ስም ፊትህን መመልከት እንዲሆንልን አባባ ጓዳዎቻችን እግዚአብሔር አባባት ሆይ አንተን የምንፈልግባቸው እንዲሆኑ እግዚአብሔር ሆይ እንድትባርክልን በኢየሱስ ስም እንለምናለን። አባ ጌታ ሆይ በፊትህ በኢየሱስ ስም ጸንተን መቆም ይሁንልን። አባ ጌታ አምላካችን ሆይ በመኝታችን አንተን ማሰላሰል እንዲሆንልን በመንገዳችን ሁሉ ቃልህን ማሰላሰል እንዲሆንልን አባባ ዛሬ በጌታ በኢየሱስ ስም እንለምናለን። ከምድር ስርዓት እንድታወጣን አባባ በኢየሱስ ክርስቶስ ስም ወደ አንተ ስርዓት ውስጥ እንድታስገባን እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጌታ ሆይ አይከብድም ማለት የሰማይን ማሊያ ለብሶ ለምድር መኖር እኮ በስፖርቱ ዓለም እንኳን እንደዚህ አይነት ህግ የለም ማለት ሰዎች ለለበሱለት የሀገር መለያ ነው የሚጫወቱት ጎልም የሚያስቆጥሩት ለዛ ነው። ጌታ ሆይ በእውነት ለብ ያለን ህይወት እንዳንኖር እግዚአብሔር ሆይ ዛሬ በቃል ብርሃን ወደፊት እንድታስጠጋን በኢየሱስ ስም እንለምናለን። አባ እስቲ ሁለት ለሁለት ተያይዙልኝ ላስቸግራችሁ። ሁለት ለሁለት በሁለት እጃችሁ ተያይዙ። ሃሌሉያ yes ሁለት ለሁለት ያ ሊያዛችሁለት ሰው እስቲ ጸልዩለት፣ ማልዱለት ስለዚህ ሰው። ይኸውላችሁ የዘመን ፍጻሜ ላይ ነው ያለነው። ብዙ የሚናጠቅ ነገር አለ፣ ብዙ የሚሰርቅ ነገር አለ። ከዚህ ክብር እንዳንጎድል ማሳላ ባርዳ ግራዳላ ባራዳላራባናስ ማልድለት ለወንድምህ ማልድላት ለእህትህ ጩሂለት ለወንድምሽ ማላባናስ ላባናስያ ለቫርዳ ግራዳላ ቦራዳላ ቦኖስያ በኢየሱስ ስም በመጨረሻው ዘመን በወንድና በሴት ልጆች ላይ በመንፈስ ያፈሳለው እንዳለ እግዚአብሔር አንተን ሰራዊት እንዲያደርግ እግዚአብሔር አንቺን እንዲነካ ሰራዊቱ እንዲያደርግሽ ማላባናስያ በዚህ ምድር ላይ እንዲገልጥሽ በኢየሱስ ክርስቶስ ማርደሎ ቮኖስላ ቫናስያ ጸልይለት በኢየሱስ ክርስቶስ ስም። እግዚአብሔር ሆይ ማርዳ ግራቫናስያ የሚያናግረው የእግዚአብሔር መንፈስ እንዲገናኘው የሚያናግራት የእግዚአብሔር እሳት እንዲገናኝ እሳቱ እንዲገናኝ በኢየሱስ ክርስቶስ ስም። ኃይላችን የእግዚአብሔር እሳት በእኛ ላይ እንዲመጣ በኢየሱስ ስም። በኃይላችን ላይ የእግዚአብሔር ኃይል እንዲሞላ በጉልበታችን ላይ የእግዚአብሔር ጉልበት እንዲሞላ ላቫናስያ ግራዳላ ቮኖስያ ጸልዩለት ለዚህ ሰው ሊቫናስያ ርስት የለንም በዚህ ስፍራ ርስት የለንም በምድር ላይ
ርስት ያለን በእግዚአብሔር ዘንድ ነው። የምንኖረው ለእግዚአብሔር ነው። የምንሰራው ለሰማይ ቤታችን ነው። ማርዳግላዳላ ቮኖስያ እይታችን ከምድር ላይ እንዲነሳ ጸልዩለት። ላርዳግላዳላ ቮኖስያ እግዚአብሔር የሚመለከተውን ማየት እንድንችል እግዚአብሔር የሚያየውን እንድናይ ኤርሚያስን አለው ኤርሚያስ ሆይ ምን ታያለህ ሲለው እግዚአብሔር ሆይ የሚያየው የለውዝ በትር እመለከታለሁ አለ። አዎ እውነት ተመልክተሃል አለው። ዛሬ በኢየሱስ ክርስቶስም እይታ እንዲገለጥ ላባርዳ ግራዳላ ቦሎፎኖስ ላባርዳ ላቫናሲያ በዚህ ዘመን ብዙዎች ዝናን ይመለከታሉ፣ ብዙዎች ገንዘብን ይመለከታሉ፣ ብዙዎች መክበርን ይመለከታሉ፣ የሆነ ስፍራን ይመለከታሉ። እኛ ግን የእግዚአብሔርን ክብር መመልከት እንዲሆንልን ሃሌሉያ ኤላ ባራግራዳላ ቦራዳላ ላባላዲላ ቫናሲያ ለቬኔግራዳላ ቦሮሎቮሮሲያ ሬዳ ላቫናሲያ ጸልይላት። ትውልድን የሚጠራ በረከት በሷ ላይ እንዲመጣ ትውልድን የሚጠራ በረከት በሱ ላይ እንዲመጣ ላቮኖሲያ ትውልድ በዲቦራ ፊት ለፊት እንደሚሰበሰብ እንደዚያ በአንተ ፊት እንዲሰበሰብ ጸልይ በኢየሱስ ክርስቶስ ማላቫናሲያ ግራዳላ ባራዳላ ለቤዴሌቬኒያሲያ እግዚአብሔር ሆይ እንጠራለን አባባ እንጠራለን መንፈስ ቅዱስ ስራን እንድትሰራ እንጠራለን መንፈስ ቅዱስ ያለ መከልከል በእኛ ላይ እንድትሰለጥን እንጠራለን መንፈስ ቅዱስ አንደበታችንን እንድትቀይረው እንጠራለን መንፈስ ቅዱስ ንግግራችን እንዲቀየር እግዚአብሔር አባባት ሆይ አረማመዳችን እንዲቀየር እግዚአብሔር አባባት ሆይ በኢየሱስ ክርስቶስም የቃልን በኢየሱስም መታጠቅ እንዲሆንልን እንለምናለን አባባ ኤላ ቫዳ ክላራ ላቦሮዶሎ ቮኖሲያ ኢየሱስ ሎቮኖሲ ግራዳላ ባርታላ ቮኖሲያ በኢየሱስ ክርስቶስም እግዚአብሔር ሆይ በሆዳችን ውስጥ በውስጣችን ምንጭን እንድታፈልቅ እግዚአብሔር ሆይ ሉርዳ ግራዲላ ባርታ ቮኖሲያ ድርቀት በኢየሱስ ስም ከህይወታችን እንዲወገድ የመንፈስ ቅዱስ ድርቀት ከውስጣችን እንዲነሳ አቤቱ እግዚአብሔር አባባቱ የመንፈስን ራብ በውስጣችን እንድትጨምር በኢየሱስ ስም እንደ እብድ የሚያናግረው እሳት እንዲገናኘን አባባ ሎርዶ ግሎሎሎ ቮኖሲያ ሩዳ ላባርዳ ላባራዳ ላባሬሌ ቬኔ ግራማ ያርዳ ላቫኖሲያ እግዚአብሔር ቤትህን የሚያጸዱ ቤትህን የሚጠርጉ ለክብር የሚኖሩ ለእውነት የሚኖሩ ለቃል የሚኖሩ እግዚአብሔር ሆይ ስምህን ተሸክመው የሚወጡ እንዲሆኑ በኢየሱስ ክርስቶስ ስም ጸልያለሁ አባባ በኢየሱስ ክርስቶስ ስም ምልክትን በእነሱ ላይ እንድታስቀምጥ ኃይልን በእነሱ ላይ እንድታስቀምጥ እግዚአብሔር ሆይ እሳትን እንድታስቀምጥ በጌታ በኢየሱስ ስም ጸለይኩኝ እግዚአብሔር ሆይ ኤላ ፓላ ግራዳላ ቦሎፎኖሲያ ማርዳ ግራዳላ ባራዳላ ባላሲያ ኢየሱስ ሆይ ማርዳ ግራዳላ ቦሎሲያ ኤላ ባሳ ግራዳላ ቦራዲፋናስ ኢየሱስ ስምህን ጥለን ስምህን መያዝ ይሆንልን ጌታ ሆይ ክብራችንን ጥለን ክብርን መያዝ ይሆንልን እግዚአብሔር ሆይ ራዳክላዳላ ቦሽዴላ ባርዳፋናሲያ ትውልድን የምናነቃ እንድንሆን እግዚአብሔር ሆይ ግራ የተጋባውን ትውልድ እግዚአብሔር ሆይ ወደፊት የምናስቀርብ እንድንሆን እግዚአብሔር ዛሬ በኢየሱስ ክርስቶስ ስም ህይወታችንን ለውጥልን አባባ ግላዲላ ባርዳላ ባናስ ሼዴሌ ቤዴ ክራቦርዳላ ባናሲያ ጳውሎስን በመንገዱ የተገናኘው እግዚአብሔር ሆይ ስሙን አስጥለ ስምህን ያሸከምከው ለስምህ እንዲኖር አባባ እንደሚሞት እያወቀ እኮ ነው ወደ ከተማው የሚገባው እንደሚያጠፉት እያወቀ ይሄድ ነበረ ወንጌል ግድ ስለሚለው አረ ምን አይነት መነካስ ነው እግዚአብሔር ሆይ ዛሬ በኢየሱስም በዚህ መነካት እያንዳንዳችን እንካ እግዚአብሔር ሆይ ሞታችንን እያወቀን ስጋችን እንደሚጎዳ እያወቀን እግዚአብሔር ሆይ ለወንጌል ጨክነን መውጣት እንድንችል እግዚአብሔር ሆይ ኤላ ባርዳክላዳ ለባራባናሲያ በእውነት እንዲህ እላችኋለሁ ከፍ አድርጋችሁ ተመልከቱ
ዶሮ ሲመለከት የሰፈሩን ነው የሚመለከተው፣ ትላትል ነው የሚመለከተው። ንስርን ግን ስናያት ከላይ ነው የምታየው፣ ትውልዱን ነው የምትመለከተው ከላይ። ሜላቫርዳ ላግራባ ራቫናሲያ ጽዮንን ካስማሽን አስፊ እንዳላት፣ ቅጥርሽን አስፊ እንዳላት እግዚአብሔር አምላካችን ሆይ እንጸልያለን። አባባ ቀና ብለን ትውልድን መመልከት እንድንችል እግዚአብሔር ሆይ የተጨቆነውን የተጨነቀውን ትውልድ ማየት እንድንችል እግዚአብሔር ሆይ ዛሬ በኢየሱስ ስም በብርሃን ውስጥ መመልከት ይሆነልን። አባባ በብርሃን ውስጥ በኢየሱስ ስም መኖር ይሆነልን እግዚአብሔር ሆይ ኢየሱስ እንለምናለን። ጌታ ሆይ በእውነት የኛ ነው የምንለውን ነገር በኢየሱስ ስም እግዚአብሔር ዛሬ ያስጥለን። የኔ ነው የምለውን ነገር በኢየሱስ ስም እግዚአብሔር ዛሬ እያንዳንዳችንን ያስጥለን። እግዚአብሔር በዘመናት መካከል የራሱ ትውልድ አለው። ያችሁ ኤልያስ ተስፋ ቆርጦ በሮጠበት ጊዜ የኤልዛቤት ዛቻ በሕይወቱ ላይ በበዛ በበረታበት ጊዜ የነፍስ ጣር በያዘው ጊዜ በቃ ሙግት ጀመረ ከእግዚአብሔር ጋር። ጌታ ሆይ ከሌሎቹ ከአባቶቼ ይበልጥ ዘንድ እኔ ማን ነኝ? ለምን እስከዛሬ አቆየኝ? አይነት ሙግት ጀመረ ከእግዚአብሔር ጋር። እግዚአብሔር ግን አንድ ነገር ሊያሳየው ፈለገ። በየዘመናቱ ትውልድ እንዳለው ሊያውም ማለኮ የሆነ እነ ኤልዛቤል እኮ የሚያውቁት አይደለም። እነ ካህናቱ በዛ ዘመን የነበሩት ካህናት የሚያውቋቸውም አይደሉም። ተሸሽገው በቤታቸው እግዚአብሔርን የሚጠብቁት ትውልድ እግዚአብሔር ዛሬ በየዘመናቱ አለው። ሃሌሉያ! ትውልድ አለው ዛሬም። ሃሌሉያ! አጠገብህ ያለውን ሰው ንካውና በትግረኛም በአማርኛም እንደፈለጋችሁ ንቃ እንጂ ትውልድ እኮ እየጠበቀ ነው። ንቃ በለው። ሃሌሉያ! ነቅነቅ አድርገው፣ የሆነ ገፍተር ነገር አድርገው እንጂ እንዴ! የምን ፍዘት ነው? በኢየሱስ ስም የምን ፍዘት ነው? የምን መተኛስ ነው? የምትጠበቀው እኮ አንተ ነህ። የምትጠበቂው እኮ አንቺ ነሽ። ምን እየሰራሽ ነው? ኤላባናስ ግራዳላ ፎኖሲያ ካሌብ እኮ አለ እኔ ገና ወጣት ነኝ አለ። በስጋ መሸምገሌን አትመልከቱ አለ። እኔ ሄዳለሁ አለ። ማይላባናሲያ ዛሬ በኢየሱስ ክርስቶስ መንቃት ይሁንልን። ዛሬ በኢየሱስ መነሳት ይሁንልን። ዛሬ በኢየሱስ ለትውልድ መጮህ ይሁንልን። በኢየሱስ ክርስቶስ ወደ ትውልድ ሁሉ መውጣት ይሁንልን። ስራ ቦታችን ስንሄድ በኢየሱስ የእግዚአብሔርን ቃል ተሸክመን መሄድ ይሁንልን። መናገር ይሁንልን። በኢየሱስ ክርስቶስ እየጠፋ ያለውን ትውልድ በኢየሱስ መመለስ ይሁንልን። የእግዚአብሔርን መንግስት ማሳየት ይሁንልን። እነዚህ አሕዛቦች ምን ያህል የታደሉ ናቸው! የዘመን ፍጻሜ ላይ ነው ያሉት። ብዙ ተራራዎችን ተመልክተዋል። ግን በመጨረሻ እንዲህ አሉ፣ ኑ እንሂድ አሉ። ወደ እግዚአብሔር ተራራ እንሂድ አሉ። እሱ ብርሃናችን ነው፣ እሱ መንገድን ያስተምረናል አሉ። እግዚአብሔር ወይ ዛሬ በኢየሱስ ስም ልጆችህን ፈተህ ልቀቅ። በኢየሱስ ስም ፈተህ ልቀቀን። እግዚአብሔር ወይ በኢየሱስ ክርስቶስ ስም እግዚአብሔር ወይ የነፍስ ጩኸት ወዳለባቸው ፈተህ ልቀቀን። እግዚአብሔር አባባት ወይ ምናልባት በሆነ እርከን ውስጥ ራሳችንን አስቀምጠን ከሆነ ኖ አንተ ያ አይደለህም። አያችሁ በእውነት የዚች ልጅ ወደዛ ስፍራ መሄድ
ምናልባት ለቤተሰቦቿ ታላቅ ሐዘን ለሷም ደግሞ ተስፋ ያጣችበት በቤተሰቦቿ የተመለከተችውን እግዚአብሔር የራቀችበት መስሏት ሊሰማት ይሆናል። ግን በሄደችበት ስፍራ እግዚአብሔርን አስተዋወቀች። እነዛ ሰዎች ብዙዎቹን ነገር ያውቁታል። ማሸነፍን ያውቁታል፣ መብላትን ያውቁታል፣ መጥገብን ያውቁታል፣ ማምለክን ያውቁታል። ብዙ ጣዖታትን ስለሚያመልኩ እነዛ ነገሮች እንዳለ ግን መልስን አልሰጣቸውም። አንድ ነገር ወቁ፣ በዚህ ምድር ያሉት በዩሮፕ ውስጥ የሚኖሩ ሰዎች እንዳለ መጥገብን ያውቃሉ፣ መራብን አያውቁትም፣ መቸገርን አያውቁትም። ድሎት አለ በህይወታቸው። ብዙ ተራራ አለ፣ የሚያመልኩት ተራራ አለ በህይወታቸው። አንድ የማያውቁት ነገር ግን አለ። አንድ ነፍሳቸው የሚጮህላት አንድ ጩኸት አላቸው፣ እነሱ ያልተረዱት ነገር። ያ ዕውቀት ግን አንቺ ውስጥ ነው ያለው። ያ ዕውቀት አንተ ውስጥ ነው ያለው። ይህ ቃል የተጻፈልን ቃሉን ብቻ እየተናገረን ወይም ጉባኤ ላይ ተሰብስበን እንዲኮ እያለን እየተጽናናንበት እንድንኖር ብቻ አይደለም፣ ቃሉንም እንድንኖረውን የተጠራ ነው። እቺ ነገር ልበልና እሺ ልጨርስ። ኢየሱስ ክርስቶስ በነበረበት በዚያ ስፍራ ላይ አንዲት በጣም የጠናች ያረጀች እናት ወደዛ ቤተ መቅደስ መጣችና አስራቷን ስትሰጥ 2 ዲናርን አስቀመጠች እና የተመለከቷት ሰዎች እንዳሉ አላገጡባት። ውይ በጣም ትንሽ ነው የሰጠችው አሉ። ምክንያቱም እነሱ ከተርፋቸው ስለሰጡት። ከተርፍ መስጠት ምንም ማለት አይደለም፣ ያለውን መስጠት ግን መባረክ ነው። አያችሁ፣ አምላክ ነው ስለሷ የመሰከረላት። ሁሉም አፋቸውን በያዙበት ሰዓት ኢየሱስ ቆመላት። ይህች ሴት አለ ትዳሯን አሳልፋ ሰጣለች አለ። ራሷን አሳልፋ ሰጣለች። ጌታ ሆይ ለምናለን። አሁንም ጌታ ሆይ በኢየሱስ ስም ራሳችንን አሳልፈን መስጠት ይሆነልን አባባ። በዚህ በዘመን መጨረሻ እግዚአብሔር ሆይ ለክብራችን ሳይሆን በኢየሱስ ስም ለክብር መኖር ይሆንልን አባባ። ማገልገል ሀብት መሰብሰብ አይደለም ማለት የምድር ሀብት መሰብሰብ አይደለም። ጥሪ የሆነ ምቾት አይደለም። ጥሪ ባይዘው እውነት ብዙ መከራ ያለበት ነው። ብዙ የሞራል መሰበር ያለበት ነው። ግን ደግሞ ፍሬው በእግዚአብሔር ዘንድ ነው። ፍሬን ሰው ቢሰጣችሁ የምድሩን ፍሬ ነው የሚሰጣችሁ። በረከት ቢሰጣችሁ የምድሩን በረከት ነው ሰው የሚሰጣችሁ። ኖ የታየልን እኛ ዘላለም ነው። ይኸውላችሁ የታየልን 100 ዓመት አይደለም፣ የተቆጠረልን 100 ዓመት አይደለም፣ 200 ዓመት አይደለም። በምድር ላይ የሆነ ሀብታም ሆኖ መኖርን አይደለም እግዚአብሔር ያየልን። እግዚአብሔር ያየልን ዘላለምን ነው። ሃሌሉያ! በኢየሱስ ክርስቶስም ዘላለምን መኖር ይሁንልን አባባ። በኢየሱስም እንጸልያለን አባባ። በጌታ በኢየሱስም ዘላለምን እያየን መኖር ይሁንልን አባ። በኢየሱስም 100 ዓመትን እያየን ሳይሆን እግዚአብሔር ሆይ በኢየሱስም የምድርን በረከት እየተመለከትን ሳይሆን እግዚአብሔር ሆይ የሰማይን በረከት እየተመለከትን መኖር ይሁንልን አባባ። በኢየሱስም ለሰማዩ መሮጥ ይሁንልን አባ። ለሰማዩ መኖር ይሁንልን እግዚአብሔር ሆይ ለሰማዩ መዘርጋት ይሁንልን እግዚአብሔር ሆይ። ዛሬ በኢየሱስም አስጨክነን አባባ፣ እያንዳንዳችንን አስጨክነን አባባ። በኢየሱስም ነገሮችን ጥለን መውጣት እንዲሆንልን በኢየሱስ ክርስቶስ ስም እግዚአብሔር አባባት ሆይ ጣዖት የተኛውም የሆነብንን ነገር አርደን መውጣት እንዲሆንልን ኤልሳ ከብቶቹን እንዳረደ እግዚአብሔር ሆይ በኢየሱስ ክርስቶስ ስም የኛ የሆነውን ነገር ገለን መውጣት እንዲሆንልን እንለምናለን አባ። ኢየሱስን አንድ ሰውዬ እንዲያለው ጌታ ሆይ ልከተልህ እፈልጋለሁ አለውና ከዛ በፊት ግን ጌታ ሆይ አለ አባቴን ቀብሬ ልምጣ አለው።
በእስራኤላውያን ሕግ ደግሞ አሉ አባትን ሄደ ወይም አንድ ሰው ሲሞት ሄደ ካልቀበርክ ውርስነትን አታገኝም ይባላል አሉ። እንግዲህ ያው ጠልቄ ባላቆም እና የሰው አለ አንድ ገር ወርስ ላይ አንድ ገር ኢየሱስ ላይ አድርጎ ሁለት አይነት ህይወት ለመኖር ነው እንግዲህ እየተናገረ ያለውና ኢየሱስ ግን እንዲህ አለው ዞረና ሙታኖች አለ እነሱ ሙታናቸውን ይቅበሩ አለ አንተ ግን ተከተለኝ አለ። በኢየሱስ ስም ክርስቶስን ብቻ መከተል። ሰዎችን ስንመለከት እንወድቃለን። ዋው የኔ ሞዴል እኮ ፓስተር እንትና ነው፣ የኔ ሞዴል እኮ ፕሮፌት እንትና ነች ካለ ፕሮፌት እንትና የሆነ ቀን በደከመኝ ሰዓት አብረንኛ መውደቃችን ነው። ዛሬ በኢየሱስ ስም ክርስቶስን ብቻ መመልከት ይሆንልን አለ። ኢየሱስ እኮ ዓለም አልተቀበለውም ነበር፣ ወገኖቹ አልተቀበሉትም ነበር። ስለዚህ እኛ ስሙን ይዘን ማን ይቀበለናል? ዛሬ በኢየሱስ ስም ክርስቶስን ብቻ ይዘን መውጣት ይሆንልን። መንፈስ ቅዱስ ሆይ እንወዳለን። ጌታ ሆይ በቃል ስለመከርከን እናመሰግናለን። አባባ መንፈስ ቅዱስ ሆይ በዚህ በተሰበሰበን በእያንዳንዳችን ላይ እግዚአብሔር ሆይ መጽሐፍንም ያስተውሉ ዘንድ አይምሯቸውን ከፈተላቸው እንዳለ በቃል አባ ጌታ ሆይ መጽሐፍን እናስተውል ዘንድ አባባ አይምሯችንን እንድትከፍትልን እግዚአብሔር ሆይ ደግሞም ቃል ወደ እውነት ሁሉ ይመራናልና እግዚአብሔር ሆይ በኢየሱስ ክርስቶስም በቃል ውስጥ መኖር እንዲሆንልን እንለምናለን። አባባ በኢየሱስም በዘመን ፍጻሜ እግዚአብሔር ሆይ በብርሃን ውስጥ መኖር እንዲሆንልን እግዚአብሔር ሆይ በጌታ በኢየሱስም እንለምናለን። እግዚአብሔር ሆይ ማዳግራዲላቫናሲያ እብድ ትውልድ እንድታረገን እግዚአብሔር ጨካኝ ትውልድ እንድታረገን እግዚአብሔር ሆይ በኢየሱስ ክርስቶስም ብቻ ኢየሱስ ጌታ ነው። በእውነት ያስቀናኛል ሐዋርያቶችን ምን ያህል ጨካኝ እንዳደረጋቸው ያ ክብር ሲመጣ ምን ያህል እንዳስቆረጣቸው እኮ እናንተ ለራሳቸው እኮ አልኖሩም እኮ የሆነ ትዳር ምናምን ብሎ እኮ የሆነ መስፈርት እየሰጡ እኮ አልኖሩም እኮ እንትን መጀመሪያ ከዛን እንትን እያሉ አይደለም የኖሩት። ወንጌል 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 እያሉ ነው የኖሩለት። ሃሌሉያ። እግዚአብሔር ሆይ በኢየሱስ ስም ለዚህ እውነት አኖረን። አባ መንፈስ ቅዱስ ደግሞ ከፍ ማለታችንን ተመልክቶ ወደ ክብረ መጠጋታችንን ተመልክቶ ሊጥለን ያለ ጨለማ ስራ ሁሉ በጌታ በኢየሱስ ስም የወደቀ ይሁን። ከዙሪያችን በኢየሱስ ስም የፈረሰ ይሁን። በኢየሱስ ስም ከከፍታችን ሊጥለን የወጣ በኢየሱስ ክርስቶስ ስም አዩ ተመለከቱ ወደ እግዚአብሔር ቀርቧል ብሎ ሊጥል የወጣ በኢየሱስ ክርስቶስ ስም የበቀል መናፍስቶች ዛሬ በኢየሱስ ስም ተማክረው በመጡበት በሰባቱ አቅጣጫ እንዲበተኑ በኢየሱስ ስም እኔ ጸለይኩኝ። በኢየሱስ ስም ምክራቸው ሁሉ በኢየሱስ ስም የፈረሰ ይሁን። እቅዳቸው ሁሉ በጌታ በኢየሱስ ስም የተገለበጠ የሆነ የክርስቶስ ተቃዋሚ መናፍስቶች በኢየሱስ ስም ዘመኑን ገዝተነዋል የሚሉ ሀገሩን ገዝተንበታል የኛ ነው የሚል የትኛውም የጠላት መንግስት ዛሬ በጌታ በኢየሱስ ስም የተገለበጠ የሆነ ዛሬ በኢየሱስ ስም የፈረሰ የሆነ በሰዎች የሚገለጥ በእንስሳት የሚገለጥ አየሩን የያዘ ምድሩን የተቆጣጠረ በኢየሱስ ስም አዚምና ድንዛዜን በቤተ ክርስቲያን ውስጥ የሚረጅ ክፉ በጌታ በኢየሱስ ስም ዛሬ የፈረሰ የሆነ ዛሬ በጌታ በኢየሱስ ስም የተገለበጠ የሆነ ሐሳብን አንስተው በኢየሱስም ፍረስ። ሐሳብን አንስተን በኢየሱስም ፍረስ። በኢየሱስ ክርስቶስም በትውልዱ ላይ በኢየሱስም ስንፍናን የረጨ በትውልዱ ላይ በኢየሱስም እንቅልፍን የረጨ ድንዛዜን የረጨ ዛሬ በኢየሱስም የፈረሰ የሆነ ዛሬ በጌታ በኢየሱስም የፈረሰ የሆነ የላቫናስ የግላራሞስ የሌቪኔግራ ባርዳ ግራዲላቫናስያ እግዚአብሔር ይነሳ ጠላቶችም ይበተኑ ተብሏል። አባባ በኢየሱስ ስም አባባ ዛሬ በከተማችን ላይ አንተ ተነስ። አባባ በመድራችን ላይ አንተ ተነስ እግዚአብሔር ሆይ በቤተ ክርስቲያን ላይ አንተ ተነስ እግዚአብሔር ሆይ በትውልዱ መካከል አንተ ተነስ እግዚአብሔር ሆይ መንፈስ ቅዱስ እንወዳለን። አባባ
ይህ ሁሉ ሲሆን ደግሞ ለስምህ ክብር ይሁን እግዚአብሔር ሆይ ስምህ ብቻ ከፍ ከፍ ይበል እግዚአብሔር ሆይ ስጋ ሁሉ በኢየሱስ ስም ጸጥ ይበል አባባ የሰው ስሞች ሁሉ በኢየሱስ ስም ጸጥ ይበል እግዚአብሔር ሆይ በዚህ ሁሉ ግን እግዚአብሔር ሆይ ያንተ ስም ብቻ ከፍ ከፍ ይበል እንወዳለን እናከብራለን በመትወደው በልጅ በኢየሱስ ክርስቶስ ስም ጸለይን አሜን ኢየሱስ ጌታ